መጽሐፍ ሲናገር ዮሴፍም ወደ ያዕቆብ ሄደ ይላል። ወደ ያዕቆብ ሲሄድ ሁለቱን ልጆቹ ነው ይዞ ሄዶ እና ኤፍሬምና ሚናስን ይዞ ሄደ። ኤፍሬምም በቀኝ ምናሴም በግራ ይዞ ሄደ ወደ ያዕቆብ። ያዕቆብ ባረጁ አይኖቹ እንደዚህ ያለው ዮሴፍ እነዚህ ማያቸው ልጆች እነማን ናቸው አለው። ያዕቆብ አባቴ እነዚህማ እግዚአብሔር በግብጽ ምድር የሰጠኝ ልጆቼ ናቸው። እኔ እኮ አንተን አያለው ብዬ አስቤ አላቅም። እግዚአብሔር ግን እልፍ አደረገ። አንዱን አላይም ስል ሁለት አደረገ። ሰበር መልእክት አለኝ። አንድ የጠፋባችሁ አራት ሆኖ ይመጣል። አንድ የተወሰደባችሁ እልፍ ሆኖ ይመጣል። የኔን ያለ እንዲህ ብሎ አሜን ይበለኝ። እንዲህ ብሎ አሜን በላ። ሁለት አሜን አሜን በላ። የጠፋው ነገር ይመለሳል። አንድ ሰው ይጮና ያላሰብኩት ነገር ይበላል። ያልጠበቅኩት ነገር ይበላል። በመስከረም ወር ወደ ቤቴ ይመጣል። ወደ ቤቴ ይመጣል። ወደ ስራዬ ይመጣል። ወደ ኑሮዬ ይመጣል። ወደ ትዳሬ ይመጣል። ወደ አገልግሎቴ ይመጣል። የኔን ያለ ይጩና አሜን ይበላል። ያዕቆብ እንደዚህ አለ፣ ልጄ ዮሴፍ አንተን እንኳን ያለው ብዬ አስቤ አላቅም። እግዚአብሔር ግን አባዎችን ዛሬ ተደፈዋል። በቤት የምሰማው የምስራች አለ። የምስራች ሰማይ በላታ ላይ ዛሬ ህይወትሽን የሚለውጥ የምስራች ተሰማያለሽ። አሜን። እየጠበቅሽው ያለው ዜና አለ። እግዚአብሔር እንዲህ በላታ ላይ ከዛሬ ቀን ጀምሮ እግዚአብሔር አምላክ የምስራች የያዙ እግሮች ወደ ቤትሽ ፈጥነው ይመጣሉ። የምትጠብቂው ጥፋትና ውድቀት ሞት ከዛሬ በኋላ ለዘላለም ተከልክሏል። እግዚአብሔር የደስታ ካባ ሲያለብስሽ በመንፈስ አይቻል። ከዚህ ቀን ጀምሮ ደስ ብሎሽ ትገቢያለሽ። አይኮስ ፓራስ